መጽሐፍ ቅዱስ ላይ መታሰቢያ ጥቅሱ የሰንበት ትምህርቱ ማሰሪያ ወይም ደግሞ ቅርጫት ማለት ነው፣ ወይም ፎልደር ማለት ነው። ሁሉንም አምጥታችሁ ብታስገቡት ምን ይላል ጥቅሱ? ይሄ የሆኑ ነገር ሁሉ እኛን ለማስተማር ነው፣ ለትምህርታችን ነው የተጻፈው የሚለውን የሎጥንም የኖህንም ማንሳት ያስፈለገው ለትምህርታችን ነው እንጂ ኦልሬዲ እነሱ ጠፍቷል። ባይጻፍልንም ምንም እነሱን የሚጠቅምም ምንም ነገር ግን ለእኛ ትምህርት እንዲሆን ብቻ ተጽፎልናል ይላል። ምናልባት ጥቅሶች ላይ በጣም ትኩረት አደርጋለሁ። መጽሐፍ ቅዱስ ትምህርት ላይ እነሱን እያነበብኩኝ በመሀል ሀሳቡን መግለጥ ጀምራለሁ። እንግዲህ ተስፋ ጥቅሳችን ላይ እንደተነበበልን ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ የሚለው በእርሱ የሚል አይደለም። በእነርሱ ማለት ብዙ ናቸው። በእነርሱ ላይ ደረሰ። የዘመናት ፍጻሜ የደረሰብንን ደግሞ እኛን ለማስጠንቀቅም ተጻፈ። ስለዚህ ተደላድሌ ቆሜያለሁ የሚል ቢኖር እንዳይወድቅ። ይህች ጥቅስ የተጻፈችው ለሃይማኖተኛ ሰው ለማመን አለ ውጭ ላለ ሰው አይደለም። ለምሳሌ ተደላድሌ ቆሜያለሁ የሚል ምናምን የሚለውን ዝም ብላችሁ ስታጤኑት አምኛለሁ የሚል ሰው ወይም ደግሞ ክርስቶስን ተቀብያለሁ የሚል ሰው ክርስቲያን ነኝ ብሎ የሚያስብ ሰው ለእሱ የተጻፈ ነው። ምክንያቱም በቃ ምን ብሏል? ተደላድሏል። የሆነ የእምነት ተቋም በመሆኑ በቃ ተደላድሎ የተቀመጠ ወይ ደግሞ የሆነ ነገር አለ ብሎ ተደላድሎ የተቀመጠን ሰው ምን ይለዋል? ራስህ ምን አድርግ? ቼክ አድርግ። እንደውም ሌላ ቦታ ምንድን ነው የሚለው መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ብትኖሩ ወይም ይላል ራሳችሁን ፈትኑ መርምሩ ይላል። ማለት ክርስቶስን ስንከተል በጉዟችን መካከል ሁልጊዜ ራሳችንን ማድረግ አለብን። ብዙ ጊዜ የሚያስቸግረው ደግሞ ሃይማኖተኛ ሰዎች ናቸው የሚመጻደቁት። ያ ሰው ታስታውሱታላችሁ? የአይሁድ ሰው እኔ ምንድን ነው ይላል? በቀን 2 ጊዜ ነው በሳምንት ነው በሳምንት 2 ጊዜ ጾማለሁ። እንትኑ ራሱ ያ ቃሉ ራሱ ይወጣል ያባባሉ ማለት ነው። ዘና ብሎ ነው። ከዛ ደግሞ ምን አደርጋለሁ? አስራት መልሳለሁ። የተለያዩ የታዘዙ እግዚአብሔር ያዛቸው ነገሮች አደርጋለሁ። ስለዚህ የተሻልኩ ነኝ ብሎ አለ። ልክ እንደዛ እንዳንመጻደቅ ተደላድዬ ይላል እዚህኛው ላይ ተደላድዬ ቆሜያለሁ የሚል ሰው የቆመበትን ቦታ ሁልጊዜ ማድረግ አለበት፣ መፈተሽ። ይሄ ለሃይማኖተኛ ነው የተጻፈው። ለማንም አልተጻፈም። ወደ ማዶ አልወስደውም። ለራሳችን ለእኛ ነው የተጻፈው። በጣም የሚመጻደቁ ሰዎች ናቸው የወደቁት በመጽሐፍ ቅዱስ ታሪክ። በጣም ደግሞ ራሳቸውን ዝቅ የሚያደርጉ ደግሞ የተረፉ ሰዎች ናቸው። እና ይሄ የመጀመሪያው የመጨረሻው ላይ የሰንበት ትምህርት ነው። ራሳችንን ምን እንድናደርግ ነው? እንድንመረምርና ያለንበትን ሁሉ ጊዜ ቼክ እንድናደርግ። ጳውሎስ ምንድን ነው ያለው? ለሰዎች አገልግዬ ምን እንዳልሆነ ዞር ብዬ ደግሞ ራሴ ምን አደርጋለሁ? ማገልገል በራሱ ማቆም ስላልሆነ ራሴ እንደው የራሴ ጊዜ ደግሞ አለ። ለሰዎች እንደማገለግል ደግሞ ራሴን ማገለግልበት ጊዜ አለ ይላል። እና ጥንቃቄ ያስፈልጋል። በታሪክ እነዚህ በጣም ትላልቅ ሪቫይቫል የመሩ ሰዎች ከብዙዎቹ ትንሽ ሰዎች አንዳንዶቹ ከዛ አገልግሎት በኋላ ራሳቸውን ያጠፉ፣ አንዳንዶቹ ደግሞ ተስፋ የቆረጡ ሰዎች አሉና በክርስትና ሕይወት ስንኖር ራሳችንን መፈተሽ በጣም አድርጎ ወሳኝ ነው። ስለዚህ የተጻፈው ይሄ ለእኛ ነው፣ ራሳችንን እንድንመረምር ሁልጊዜም ደግሞ ልንመረምር እንድንፈትሽ ይረዳናል። ስንቀጥል ራዕይ ምዕራፍ 6 ቁጥር 12 ባነበው በጣም መልካም ስለሚሆን አሁን ነው። ራዕይ ምዕራፍ 6 ቁጥር 12 እስከ 17 ድረስ እንደዚህ ይላል። ስድስተኛው ማኅተም ሲፈታ ተመለከቱ። ታላቅ የምድር መናወጥ ሆነ። ፀሐይ እንደ ማቅ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች። የበለስ ዛፍ በብርቱ ነፋስ ስትወዛወዝ ያልበሰለው ፍሬ ከእርሷ እንደሚረግፍ የሰማይ ከዋክብት ወደ ምድር ረገፉ። ሰማይ እንደ ጥቅልል መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶችም ሁሉ ከስፍራቸው ተወገዱ። ከዚህ በኋላ የምድር ነገሥታትና ገዢዎች፣ የጦር መኮንኖች፣ ሀብታሞች፣ ብርቱዎች፣ ባሮች፣ ጌቶች ሁሉ በዋሻዎችና በተራሮች አለት ውስጥ ተሸሸጉ። ተራሮቹንና አለቶቹንም በላያችን ውደቁ፣ በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አላቸው ይላል። በጣም ይገርመኛል። ይሄ ማኅተም ሲፈታ ወይም ደግሞ ከክርስቶስ ዳግም ምጽአት ጋር በተያያዘ የበጉ ቁጣ ይላል።
ይገርመኛል። በጉ ሲቆጣ በግ ሲዋጋ እንዴት ነው? ዝም ብሎ ከተነሳ አይጣልባችሁ፣ አፈር ነው የሚያስገጣችሁ። ግን እስኪነሳ ድረስ ብዙ ይቆያል። እዚህ ላይ የተናገሩት ያላመኑ ሰዎች ናቸው። ስለማን የተናገሩት? ስለ ኢየሱስ አውቆታል ማለት ነው። ገና የመሬት መናወጥ በሚሆንበት ጊዜ ቅድም የተጻፈው ነገሮች ይገርማሉ። አንዳንዱ የበለስ ዛፍ ነፋስ ሲያወዛውዘው ያልበሰለው ሁሉ ምን ያደርጋል? ቃሪያው ሁሉ ምን ያደርጋል? እንደሚረግፍ ልክ ሰማይን ሲያወዛውዘው በጉ ምን ያደርጋል? ኢየሱስ እኮ ኃይሉ ይገርመኛል። እዛ እኮ ነው ኢየሱስ ጌታ ነው ብሎ ዝም ብለን እንዳይመስላችሁ። ከዛ በኋላ ያለው ጭራሽ ደግሞ ሰማይን እንዳደረገው ይላል እንደ ወረቀት ነው ያደርጋል። አንዳንዴ ወረቀት ጽፋችሁ ሲበላሽ እንዳደርጋል ጠቅልላችሁ እንደምታረጉት ወደ ቆሻሻ ቦታ ምን ያደርጋል? ይሄን የሚያደርገው በጉ ነው። ይሄ ሁሉ ሲሆን ግን እነዚህ ያላመኑ ሰዎች እንኳን ምን ያደርጉታል? ይሄ ሁሉ የሚናወጠው ማን ይላሉ? ማን ነው እንዲህ የሚያደርገው ይላል እንዴ? ማን ነው እንደዚህ የሚያናውጠው? ነገስታቶች ናቸው ይላል። ሁሉ ነገስታቶች እዚህ ናቸው ተሰብስበዋል። ማን ይላሉ? በጉ ነው ይላል። እንደውም ይገርመኛል እዚህ ጋር የተጠቀመው ቃል በጉ እንደዚህ እንደሚያደርግ ምን ያደርጋሉ ይላል? ያውቃል። ይገርማል። አውቀዋል። እንዴት አወቁ? የሰንበት ትምህርት ይጠይቃል። ማለት እነዚህ ሰዎች የተመሰከረላቸው ሰዎች ናቸው። በአንድም በሌላም ስለ ኢየሱስ ምን ያደርጉ ናቸው? የተነገራቸው ሲነገራቸው ግን ምን ያደርጉ ናቸው? ማመን የተሳናቸው አልሰማም ብለው አፍይዘው የሄዱ ናቸው። ግን ስለ በጉ ስለሰሙ በጉ ሲመጣ ግን ያውቁታል። ከዛ ደግሞ ደስ የሚለኝ እዚህ ውስጥ ያልተጠቀሰ የሰው ልጅ የለም። ምን ይላል? ነገስታት፣ ገዢዎች፣ የጦር መኮንኖች፣ ሀብታሞች፣ ብርቶች፣ ባሮች አንዳንድ የለም። ሰዎች በየዘመናቱ ይለያያል። ድሮ ምንድነው ድሃ የሆነ ኃጢአተኛ ነው ተብሎ ይታሰባል። ድሃ መንግስተ ሰማያት አይነት ከእግዚአብሔር ጋር የሚቀራረብ አይመስላቸውም ሰዎች። አሁን ደግሞ ድሃ ሚድን ሀብታም ደግሞ ማይገባ ይመስላል። ሁለቱም አለ እዚህ ጋር ባለጠጋ ባሌላ ምስኪኑም ድሃ አለ። ምንም በድህነት የምናመጣው ነገር የለም፣ በባለጸግነት የምናመጣው ነገር የለም። ሁለቱም የሚጠየቁት በምናቸው ነው? ባለማመናቸው ነው። በጉን ባለመቀበላቸው ነው። እና በቃ ሀብታምን እንጠረጥራለን፣ ወደ እግዚአብሔር መንግስት ጠረቀረቅ እናደርጋለን። ድሃን ደግሞ እግዚአብሔር ቀረቀረት የሚያደርግ ይመስላቸው። ምንም በልጁ በኢየሱስ ካላመነ ሁለቱም እኩል በበጉ ፊት ጋር ይሯሯጣል። ሀብታምን ብሩን ይዞ ይሯሯጣል፣ ድሃ የተቀደደ ልብሱን ይዞ ይሯሯጣል። ባለማመኑ ሁለቱም በበጉ ፊት ያደርጋሉ፣ ይዳኛሉ። ነገር እና ከበጉ ቁጣ ሰውሩ። እኔ ግን እዚህ ጋር ሳነብ መጽሐፍ ቅዱስ ላይ ስለ በግ ብዙ ያወራል። ከኢሳይያስ ጀምሮ እንደሚታረድ በግ ምን አለ ይላል? ዝም አለ ይላል። ሲቆጣ እዚህ ጋር ላይ ነው። በመሀል ሲቆጣ ብዙ አላየሁም። እንደሚታረድ በግ ዝም አለ፣ አፉን አልከፈተም። ትህትናውን፣ ደግነቱን ነው የሚናገረው። የአዲስ ኪዳን ስትመጡ ደግሞ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለው። ምን ኃይል ሲጠቀም አታዩት? ወደታችን ውስጥ ሄዱ። እንደዚሁ ሌላ ቦታ ከበግ የተያዘ ቸርነትና ትህትና ትዕግስትን ነው የሚያሳዩት። በአሁኑ እዚህ ክፍል ግን በጉ የመጨረሻ ሰዓት ላይ እንዳልኳቸው ነው። በግ ከሚወጋችሁ ፍየል ሊወጋችሁ ይሻላል። አንድ ጊዜ ካገኛችሁ በጉ የተቆጣ ጊዜ ይኸው ምንድን ነው የሚሆነው? ታላላቆችን ታናናሾችን ምድርን በይብን ተራሮች በሉብን በበላችን ላይ ነገራችን ላይ በጉ እኮ ተናግሯቸዋል። እዚህ ላይ ተናገራቸው ይላል። ምንም አልተናገራቸውም። ገና ሲመጣ ዝም ብሎ መምጣቱ በራሱ መልስ ይሰጣል። ምንም ሳይናገር አቴር ምንጥር ባለፈው አላምን ከማለት እና ምናምን ሳይል ራሱ ምን ያደርጋል? ገና በጉ ከዛ ሲመጣ መደብም ሳያዩት ስራቸውን ስለሚያውቁ። በነገራችን ላይ እግዚአብሔር ሰው የመጥፋት ፕላን የለውም። ራሱ የሰው ልጅ አለመታዘዙና ኃጢአቱ ምን ያደርጋል? ያሳደዋል። በቃ እሱ ነው የሚያሳደው። እንደውም መጽሐፍ ቅዱስ እንግዳ ስራ ምን ያደርጋል ይላል። ማንንም የመደስ እያለው እግዚአብሔር ሰውን አያጠፋም። ኃጢአት በራሱ ነው የሚያጠፋው። እና በጉ እንዴት ተቆጣ? ቁጣውን ራሱ ተናገረው። ግን ከበጉ ቁጣ ገና ምን አለኝ ሰውረን እያሉ ይላሉ ነበር። በጉ እኮ የቁጣ ንግግርም አልተናገረም፣ ግን ይራራጣል ይላል። ገና ከላይ ሲመጣ መምጣቱ በራሱ ከስር ያለውን ነገር እያደላደለ ነው የሚሄደው። እና ይሄ ባላመኑት ላይ የሚሆነው ነገር ነው። እኔ የማውቀው ስለ በግ ትህትና ነው። ያው በግ እኮ በግ ይሰለጥናል። እኔ ስለ በግ ዝም ብዬ ሳስብ ዝንጀሮ ጎበዝ ነው። እኔ ወንድሜ አንድ ዝንጀሮ ነበረውና ቤት ይመጣና
እንጀራ መካከል ላይ ነው የሚወስደው። መካከል ልጅ ለስላሳ ነው። ከዛ ደግሞ ክብሪት ይዘን ስንጠቀም አየን ነው ዘወር ስንል ያረጋል ይዞ ያረጋል። ውሻም ምንም ይሰለጥናል፣ በግ ይሰለጥናል፣ ምንም አይሰለጥንም። ውሻም የተለያዩ ነገሮችን ይሰራ ካስለመዳችሁ፣ ጦጣም የተለያዩ በግ በጣም የዋህነቱ ነው የሚያሳየው። ግን እዚህ ጋር በጉ ምን አድርገናል? ተቆጣ ይላል። በጣም የታገሰ ሰው ሲቆጣ ልክ እዚህ ጋር ጌታ ኢየሱስ በመጨረሻ ሰዓት በማይቀበሉት ላይ በስሙ ያላመኑትን ያልተከተሉትን ያደርጋቸዋል። እንግዲህ ፍርድ የሚባለው ነገር ቢጎረብጥም ያው በጉ ይቆጣ መጨረሻ ላይ መኖሩ አይቀርም። እሺ ስንቀጥል ዘፍጥረት ምዕራፍ 6 ቁጥር 1 ዘፍጥረት ምዕራፍ 6 ቁጥር 1 ኦኬ እንደዚህ ይላል። አሁን ደግሞ ወደ ኖህ ልውሰዳችሁ። ከአዲስ ኪዳን አሁን ብሉይ ኪዳን ሄደን ደግሞ ብዙ እንቆያለን። ዘፍጥረት ምዕራፍ 6 ቁጥር 1 እስከ 8 እንደዚህ ይላል። ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። በጣም ጥሩ ነው። የእግዚአብሔር ወይም ደግሞ ኤሎሄም ወንዶች ልጆች የሰዎችን ሴቶች ልጆች ውብ ሆነው አዩአቸው፣ ከመካከላቸው የመረጧቸውን አገቡ። እግዚአብሔርን ያህዌ ሰው ሟች ስለሆነ መንፈሴ እያዘነ ከእነርሱ ጋር ለዘላለም አይኖርም፣ እድሜው 120 ዓመት ይሆናል አለ። እግዚአብሔር ወይም ደግሞ ኤሎሄም ልጆች የሰዎችን ሴቶች ልጆች ተገናኝተው ልጆች በወለዱ ጊዜ ሆነ። ከዚያም በኋላ ኔፊሊም የተባሉ ሰዎች በምድር ላይ ነበሩ። እነርሱ በጥንቱ ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። እግዚአብሔር ያህዌ አምላክ የሰውን ዓመፅ በምድር ላይ የበዛና የልቡ ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔር ያህዌ ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ። ስለዚህ እግዚአብሔር ያህዌ የፈጠርኩትን የሰው ዘር ከምድር ገጽ አጠፋለሁ፣ ከሰው እስከ እንስሳም በምድር ላይ ከሚሳቡ ፍጡራን እስከ ሰማይ ወፎች አጠፋለሁ፣ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ዘንድ በያህዌ ዘንድ ሞገስን አገኘ። እንግዲህ በማቴዎስ ወንጌል ላይ ስለ ኖህ ተነግሯል። እዚህ ክፍል ላይ ምን ምን እንደሰሩ ግልጽ የሆነ ነገር የለም። አጠቃላይ ኃጢአታቸውን ግን ይናገራል። ከዛ የሚገርመኝ ደግሞ እስማ ኖህ በእግዚአብሔር ፊት ሞገስን ካገኘ በኋላ ስራ ሰጥቷል። ምንድን ነው የሰጠው ስራ? መርከብ እንዲሰራ። ከዛ መርከብ ለምን ነው የሚሰራው? ዝናብ ምን ስለሚዘንብ። ከዛ ፊት ዝናብ ዘንቦ ያውቃል? አንዳንዴ እግዚአብሔር የሚያመጣው ነገር በጣም እምነት የሚገዳደር ዝናብ ከዛ ፊት ጠጥ ብሎ ያውቃል። በነገራችን ላይ ዝናብ የኃጢአት ውጤት ነው። ታውቃላችሁ? የኃጢአት ውጤት ነው እንጂ ዝናብ የበረከት ውጤት አለ። ዝናብ ኋላ ነው እግዚአብሔር ቀይሮት ነው እንደው ይሄን ነገር በቃ ቀይርላቸው ብሎ ነው እንጂ መጀመሪያ ዝናብ የኃጢአት ውጤት ነው። ዝናብ ይዘንባል። ሰውን በዝናብ ነው የማጠፋው ወይ ምድርን በዝናብ አጠፋለሁ ሲለው ኖህ እስኪ ትንሽ ሞከራ እችን እንዳምን እስኪ የሙከራ ነገር እስኪ የሙከራ ስርጭት አላለ። እስኪ ያሳየን ትንሽ አንድ ጠብ አድርገህ እንደሚዘንብ አሳየኝ አላለው። በቃ እግዚአብሔር አለው፣ አመነ። ምድርን አጠፋለሁ ኖህ ይሻል። ከዛ መርከብ ስራ ነው። ከዛ ደግሞ መልክ ሰጠው ነው የሚናገረው። ምድር በውሃ ተጣፋለችና ወደ መርከቡ ምን በሉ ነው የኖህ ስብከት ምንድን ነው? የኢየሱስ ስብከት ዝናብ ይዘንባል፣ ምድር ያጠፋል። ስለዚህ እንዳጠፉ ወደ የት ግቡ? ወደ መርከብ ግቡ። ስንት ዓመት ተሰበከ? 120 በስመ አብ። አይሰለቸውም እንዲህ ሰውየው 120 ዓመት ርዕስ ሳይቀየር እንኳን 120 ዓመት በጣም እንጂ 20 ዓመት አለን ያሉት 100 የሆነ ሰው ልጅ ማለት ነው። ጊዜ 100 ዓመት ጧት እንደሚያደርገው ነው። እባካችሁ ወደ መርከቡ ግቡ። ለምን? ዝናብ ይዘንባል። ዝናብ ይዘንባል ስለማያውቅ ይላል እኮ ሰንበት ትምህርቱ ላይ ጌታ ኢየሱስ አይመጣም እያሉ ያደርጋሉ ይላል። የሚያሽፉ ሰዎች ጀምሮ ይመጣል ተባለ፣ ይኸው አልመጣም። ውሸት ነው አይመጣም ብለው ይልክ በሎጥ ጊዜ ቢሆነው እንደው የኢየሱስማ ይቀላል። መጀመሪያ ስለመጣ ሁለተኛ ለመምጣቱ እርግጠኛ ነው። የኖህ ግን ትንሽ ከብዳል። ዝናብ ጠብ ብሎ በማያውቅበት ጊዜ ዝናብ ዘንቦ መዝነቡ አይደለም እሺ ዝናብ ጎርፎ ምድርን ሁሉ ያጠፋል ብሎ ማለት ትንሽ የአእምሮ ችግር ሊኖር ይችላል ብሎ ማሰብ ነው። ግን እግዚአብሔር ይዘንባል አለው። እሱ ግን አምኗል። እነሱ ግን ተፈተኑ። ጌታ ተናገረ።
በቃ እግዚአብሔር አጠፋቸዋለሁ ብሏል ቢል ይሻላል። ዝናብ ይዘንባል፣ በዝናብ ምድርን አጠፋለሁ ብሏል። ሁሌ ነግራቸው ነበር። ሁሌ እነሱ ደግሞ ይቀልዱበታል። እንደዛ ነው። ዛሬ ስንናገር ስለ ኢየሱስ ወንጌል ስንመሰክር ሰዎች ምን ያደርጋሉ? ተመሳሳይ እኮ እንዳልሆነ ነው የሚቀልዱት። ይሄ አሮጌ የድሮ ምናምን ብለው መጽሐፍ ቅዱስን ሊያደርጉ ይሄ ድሮ እንደማለት ሰዎች ምን ይላሉ? ሃይማኖትና ጃኬት ከ40 ዓመት በላይ ነው ይላሉ ሲቀልዱ። ይሄን የድሮ አርጎ የሚቅልቅ በኖ ጊዜ እንደተቀለደ ነው አሁን የሚቀልደው። መንገድ ላይ ወጣችሁ ተናገሩ ስለ ኢየሱስ ሰዎች ስቀው ነው የሚሄዱ። ወይም ደግሞ የኋላ ቀር ልክ ኖህ እንደምን የታየው እንደ ኋላ ቀር ወይም ደግሞ እንዳረጀ ነው የታየው። ለዛው 120 ዓመት ትዕግስቱ ይገርመኛል። ሰንበት 120 ዓመት አንድ ርዕስ ማስተማር አይከብድም። እኔም በጣም ስለማገለግል በአንድ ርዕስ 120 ዓመት ነገራቸው። እግዚአብሔር ራሱ 120 ዓመት እድል መስጠቱ ሳይገርም እግዚአብሔር ያውቃል አያውቅም እንደማይመጡ በዘላለማዊ እውቀቱ ያውቃል። እነዚህ ሰዎች እምቢ ብለው እንደሚጠፉ ያውቃል። ያወቀ ግን 120 ዓመት እግዚአብሔር ይገርመኛል። አንዳንድ ዓመት ያውቃቸውም እንዴ እግዚአብሔር ራሱን ከተጠያቂነት ነፃ ለማድረግ 5 ዓመት ነግሯቸው ምናልባት በከሙ 120 ዓመት ይጨርስ ይሆን ለመስራት አላውቅም። ግን 120 ዓመት እድል ሰጣቸው። እድሜው በረዘመ ቁጥር ብዙ እድል በተሰጣቸው ቁጥር ተጠቀሙበት። እንደዛ ነው። ልክ በዛ ዘመን እንደዛ እንደሆነ ይላል ማቴዎስ ላይ። አሁንም በተመሳሳይ መንገድ ሰዎች ያደርጋሉ፣ አይቀበሉ ይሻላል። ይገርመኛል። የኖህ መርከብ የኢየሱስ ምሳሌ ነው። መርከቡ ውስጥ የገቡ ሰዎች ምን አደረጉ? ተረፉ። መርከቡ ያድነና ብለው አምነው ሳይሆን መርከቡ ውስጥ ግቡ ነው የተባሉ። ኖህና ቤተሰቡ ገቡ፣ ተረፉ። መርከቡ ያልሰመጠበት ምክንያት የእግዚአብሔር ጥበቃ ነው። ወደ መርከቡ የገባ ሰው እንደዳነ፣ ከመርከቡ ውስጥ ያልገባ ሰው እንደሞተ፣ ኢየሱስን የተቀበለ ሰው ይድናል። ኢየሱስን ያልተቀበለ ሰው ግን በመጨረሻ በበጉ ቁጣ ይጠፋል ማለት ነው። ላይ ይገርመኛል። እግዚአብሔር አምላክ እየሰጣቸው እድል በጣም ሰፊ ነው። የኛም እኮ ሰፊ ነው። የዘመናት ፍጻሜ የደረሰብን እኛ ተሰመተቱ። የዘመን ፍጻሜ የሚባለው አቆጣጠር ከመቼ ጊዜ መሰላችሁ? ጌታ ኢየሱስ ከተወለደ ጊዜ ጀምሮ የመጨረሻ ዘመን ነው ይባላል። አንዳንድ ሰዎች የማቴዎስ 24 የትንቢት ፍጻሜ ወይም ጦርነት ልዩ ልዩ ነገሮች ሲደርሱ የዘመን ፍጻሜ የደረሰ ይመስላቸዋል። እንደዛ አይደለም። ኢየሱስ ከተወለደ ጊዜ ጀምሮ የዘመን ፍጻሜ ነው ይባላል መጽሐፍ ቅዱስ። ጳውሎስም እንደዛ ነው ያለው። እንደዛ የሚለው መጽሐፍ ቅዱስ የተጻፈው እዚህ ጋር ያለው ጳውሎስ ሲጽፍ አንደኛ ቆሮንቶስ ላይ ቅድም እንደተነበበ መታሰሪያ ጥቅሱ ላይ ጳውሎስ የዘመን ፍጻሜ የደረሰብን እኛ ነው ያለው እንጂ ከ2000 በኋላ የሚኖሩትን አላለም። ኢየሱስ ከተወለደ ጊዜ ብሎ የመጨረሻ ዘመን ነው ይባላል። ግን እስካሁን ድረስ ስንት ዓመት ነው? ለኖህና ለቤተሰቡ 120 ነው የተሰጠው። ለእኛ ግን 2000 ዓመት ተሰጠው ማለት ነው። በዚህ ዘመን ላለ ወይም ደግሞ ከኢየሱስ መወለድ በኋላ ለነበሩ ሰዎች 2000 ዓመት የሚሆን ሰዎች ንስሐ እየገቡ ወደ ኢየሱስ እንዲመጡ ጳውሎስ እኮ የዘመኑ ቀርቧል እያለ ነው የተናገረው። ከዛሬ 2000 ዓመት በፊት ቀርቧል ይላል። እኛ አሁን ቀርቧል እንላለን። ይህ ሁሉ ግን እድል ነው ሰዎች እንዲድኑ ጌታ ስለሚፈልግ። እኔ የኖህና የአብርሃም እምነት ይመሳሰልብኛል። ዝናብ ይዘንባል አለ። ምንም በሌለበት ዘንቦ አያውቅም ብያችኋለሁ። አመነ። አብርሃም ደግሞ ምንድን ነው ያመነው? ልጅህን ስጠኝና ሰዋልኝ አለ። ሰዋል። ሊሞት ቢነሳ እኮ ነው። እግዚአብሔር የሞተውን ማስነሳት ይችላል። አምጣ ብሎኛል፣ እሰጠዋለሁ። ቢሞት ነው ያስነሳዋል፣ አምናለሁ ነው። እሱ ከፈለገ ይወሰደው ነው። እንደው ሊሰዋው ሲል ምንድን ነው ያለው? ሲሄዱ መንገድ ላይ ይስሐቅ ምንድን ነው ያለ? የት አለ በጎ አለው። ይሄዱ እያለ እኮ የት በየዳት ወደ ተራራ እየወጡ ነው። ከዛ የመስዋዕቱን በግ ማን ያዘጋጃል? ተራራ ላይ በግ አለ እንደ ጎበዝ። ተራራ ላይ ያለው ድኩላ፣ ተራራ ላይ ያለው ሚዳቋ፣ ተራራ ላይ ያለው የዱር አራዊት ነው። እሱ ምንም በሌለበት ምን አለ እግዚአብሔር? እንዴ አብርሃም እኮ የመስዋዕቱን በግ እግዚአብሔር ያዘጋጃል ያለው በግ የሚሸጥበት ገበያ ላይ ሆናል። ምንም በሌለበት እግዚአብሔር ያዘጋጃል አለ። ልክ እንደዛ ሎጥ ምንም በሌለበት እግዚአብሔር ካለ ዝናብ ይዘንባል፣ እሳትም ይዘንባል ካለ ይሆናል ብሎ ተናገረ። ስለዚህ በዛ ዘመን የነበሩ ሰዎች 120 ዓመት እድል ምን ተደርጓቸዋል? ሰጥቷቸዋል። እግዚአብሔር ማንም መኮነን አይችልም።
ግን አሁን ያው እንደምናውቀው የኖህ የውሃ ጥፋት ሰዎች አሉ፣ ብዙ ሰዎች እንደውም ለምን የሃይማኖት ተረት ነው የሚሉት። ግን የሚገርመው በቅርብ በቱርክ ሀገር የኖህ መርከብ በአርኪኦሎጂ ተገኝቷል። አንዳንዶች ምን ይላሉ? የኖህ መርከብ ወይ ደግሞ አንድ ሰፈር ነው የጠፋው እንጂ ዓለም ሁሉ አልጠፋም ይላሉ። ዓለምን እንዴት ውሃው ይሞላታል? አይ ሞላም ስናስበው፣ እግዚአብሔር ግን ካለ ይሆናል። እሺ በኖህ መርከብ እንስሳቶች ሁሉ ከገቡ ካለ አሳ የት ነበር ይላሉ። ያኔ አሳ እንዴት ሰርቫይቭ አደረገ ይላሉ። አይ ይሄ ነገር እኛ እንቀበለው አይሆንም። በጣም እግዚአብሔር ጊዜም ከአእምሮ በላይ የሆነ ስራ ነው የሚሰራው። ለትምህርት የሆን ዘንድ ሲጻፍ እነሱ ምናምን እንኳን ለትምህርት ሊሆናል። ይሄ እንደውም አልሆነም፣ ውሸት ነው። ሌላ ዓለም በሙሉ በውሃ ጥፋት አጠፋም። ውሃን የሚሸፍን ዓለምን የሚሸፍን ውሃ አይኖርም ብለው ይሄን አናምንበትም ይላሉ። እስኪ ይሄን ካላመኑበት እስኪ ደግሞ ወደ ቀጣዩ ልሂድና ዘፍጥረት ምዕራፍ 19 ከቁጥር 1 ጀምሮ ያለውን እንቀጥላለን። ሰዎች ለትምህርት ይሆን ዘንድ እግዚአብሔርን ቢቀበሉም ባይቀበሉም ለትምህርት ይሆን ዘንድ ምስክር ይሆን ዘንድ መናገሩ ተቀበሉትም አልተቀበሉትም ይናገራል። ግን እንዲድኑ ነው ድል የሚሰጣቸው። ሳይናገር ግን ጌታ ምንም ነገር አያደርግም። እሺ ዘፍጥረት ምዕራፍ እስኪ 13 ጀምሬ ባነበው ደስ ይለኛል። ምዕራፍ 13 ቁጥር 8 ትንሽ ቁጥር ላንብብና ከዛ አልፌ እሄዳለሁ። ምዕራፍ 13 ቁጥር 8 የእግዚአብሔር ቃል እንደዚህ ይላል። የመጀመሪያው የአብርሃምና የሎጥን ልዩነት ነው የሚናገረው። አብርሃምም ሎጥን አለው፣ እኛ ወንድማማች ነንና በእኔና በአንተ በእረኞቼና በእረኞች መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። ቁጥር 10 ሎጥም ዓይኑን አነሳ፣ በዮርዳኖስም ዙሪያ ያለውን ሀገር ሁሉ ውሃ የሞላበትን መሆኑን አየ። እግዚአብሔር ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረ። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱን ከሌላው እርስ በርሳቸው ተለያዩ። አብርሃምም በከነዓን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉ ከተሞች ተቀመጠ። እስከ ሰዶም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል። የሚገርመኝ እዚህ ላይ ነው ማለት አብርሃም ምን ያለ ሰው ነው የተጠራ? ሎጥስ ሎጥ አልተጠራ ብሎ ተከትሎ ነው የሄደው። ሳትጠሩ እንዳትሄዱ ለማንኛውም ብሎ የሄደው አብርሃም ሲጠራ ሰምቶ ሄደ። ለማንኛውም እኔም ብከተለው አይከፋም ብሎ ነው የሄደው። የሚባል ነገር የለም። ሰውየው ሳይጠራ ነው የሄደው። አብርሃም ነው አብርሃም ውጣ የተባለው። ሎጥ ግን እንደ ወንድሜ ሴት ቤት ምን እቀራለሁ አለ። እግዚአብሔር በዓላማ ነው ሂዱ የሚል እንጂ እግዚአብሔር ለተለያየ ዓላማ ያሰማራናል። የኔ የተጠራሁበት መጠራት ለአንተ አይሆንም። ድምፅ በደንብ መስማት አለብን። ሎጥ ሳይሰማ ነው ሄደው። ሳይጠራ ስለሄደ በየመንገዱ ያስቸግራል። ለተጠራው ሰውዬ እንትን ነው መሰናክል ይፈጥራል። እዚህ ላይ ምን ሆነ ይላል የሎጥ በነገራችን ላይ አሁን ሪሰርች ምሳሌ ለመሰናክል አሁን ቁጥራችን ትንሽ ነው። በጥፍ ብናድግ ችግር በጥፍ ያለ ቁጥራችን ሲበዛ በጣም አደገኛ ነው የሚሆነው። እየበዛ ልክ ንብረታቸው እየበዛ ሲል መጀመሪያ በፍቅር ነበር የሚኖሩት። እረኞቹ ጠገቡ ይላል። ፍየል ሞልቷል፣ እያረዱ እየበሉ ምናምን። የአብርሃም ጠባቂዎች በዛ በኩል የሎጥ በዚህ ሆኖ ምን ያደርጋሉ ምናምን ይባባላሉ። ጠግብ ባሉ ይላል። ከዛ አብርሃም ግን ሲያየው የተጠራ ሰው አይደለ ብሎ ሲመረምረው ይሄ ነገር ምን ላይ ጥሩ ነው አለ። ከዛ ለሎጥ ምን አለው? እንግዲህ ነገሩ እየበዛ ስለሆነ አንተ እስኪ ምረጥ አለው። ይሄ የሚታይህን ይሄና ምረጥ አለው። አሁን ነው በጣም እንትን ማለት ቀድሞ በመምረጥ አይደለም የሚያምነው በእግዚአብሔር መክቦት ነው የሚያምነው እንጂ እስኪ ምረጥ ማለት ትልቁ ይስገም አብርሃም እድል ሰጥ እስኪ ምረጥ ደስ ያለ ምረጥ አለው። ሎጥ ደግሞ ምን አንተ ምረጥ እስኪ ቢሉ ችግር አንተ የተጠራህን እስኪ አንተ ምረጥ ቢልስ ምረጥ ሲለው እሰይ ብሎ ወሰደ። ቀድሚያ ወሰደና አየበደ ሲይ ዮርዳኖስን ውሃማ አካባቢ ይሄ ለመስኖ ይሆናል ብሎ አሰበ። ውሃ አካባቢ ጥሩ ነው መስኖ ምናምን ሽንኩርት ቲማቲም ሰራበት ጥሩ ነው ብሎ አሰበና የዮርዳኖስን ወንዝ ዳርቻ መረጠ ይላል። አብርሃም ይባላል ይላል ደስ ያለ ነገር። አብርሃም ሌላ ቦታ መረጠ። ከብርጫው ሳይሆን
እኔ ከመረጥኩት ሳይሆን ውጣ አለኝ። እሱ ነው የሚያኖረኝ ማለት ነው። ሎጥ ግን ያው ውጣ ስላልተባለ ቴክኒካል ነገር ነው የሚኖረው። ሲመርጥ ያየው ምቹ የሆነ ቦታ ስለነበረ ከሚያምረው ሳር ጀርባ ያሉትን ሰዎች ታሪክ አላጣንም። ሎጥ የተሸወደው እዚህ ላይ ነው። ይሄ ሽንኩርት ከሚያለሙ ሰዎች ጀርባ ያሉት ምን አይነት ሰዎች እንደሆኑ የሰዶምና ገሞራ ሰዎች አላየም ብሎ ዘሎ ቲማቲም መሸጡ ነው ያለው። ሌላ ችግር እንዳለ አላየም። መረጠ ገባ። መጽሐፍ ቅዱስ ሲናገር የሰዶምና ገሞራ ሰዎች ምን ነበሩ? ኃጢአተኛ ሰዎች ወይም ደግሞ ክፉዎች ነበሩ። ከዛ በኋላ ያው ያልተጠራ ሰው እነዚህ ነው። ምዕራፍ 19 ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ ይላል። ያ አክብሮት ነው የሚያሳየው። መጽሐፍ ቅዱስ ላይ ሁለት ሰገደ አለ። አንዱ ይሄ በነሱ ቋንቋ ወርሺፕ የሚልና ወርሺፕ የሚለው ለእግዚአብሔር አምልኮት ነው። ይሄኛ አምልኮት አይደለም። ይሄ ሌላ ነው። ዝም ብሎ ይሄ አክብሮትና ለመላእክት ለእግዚአብሔር ሰዎች ነው ለትላልቅ ሰዎች ያለውን አክብሮት ለመግለጥ ነው። ብዙዎች ይከራከሩበታል። ከዛ በኋላ እነዚህ ሰዎች መጡ። መላእክት እንደሆነ አላወቀም። በሰው አምሳል ነው የመጡት። መላእክቶች አስገባቸው። ጌቶች ወይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁን ታጠቡ፣ ነገ ማልዳችሁ መንገዳችሁን ትሄዳላችሁ። እነርሱ በአደባባዩ እናድራለን እንጂ ወደ ከተማው አንገባም አሉ። ከዛ ለመናቸው። በጣም ስለለመናቸው ገቡ። ከገቡ በኋላ ምንድን ነው የሆነው? እነዚህ የሰዶምና ገሞራ ሰዎች ትምህርት የሆነ ዘንድ አለ የምናነሳው የእነሱ ችግር ምንድን ነበረ? ልክ እነዚህ ሰዎች እንደገቡ ሲሰሙ ማታ ወዴት መጡ ይላል? ከህፃን ልጅ እስከ ሽማግሌ ዱላቸውን ይዘው ምን እያደረጉ መጡ? የት ነው ያሉት? ሎጥ የገቡ ሰዎችን አምጣልን፣ የት ነው ያሉት? አምጣ እያሉ እየጮሁ መጡ ይላል። ቤቱ ምን አደረጉ ይላል? ዙሪያው ምን አደረጉ? መልሱ እንጂ ከኔ ጋር አላችሁ። የሎጥን ቤት ከበቡ አይደል? ከበቡና እዚህ ውስጥ ያሉ ሰዎችን ምን በል አሳልፈን ስጠን። ከዛ ሎጥ ወጣ፣ በሩን አደረገ ይላል። ይሄ ለእንግዶች ያለው አክብሮት አይገርም? ዘጋና ማውራት ጀመረ። ግን አንድ የማይገባኝ ነገር አለ። አይገባኝም። ሎጥ አናገራቸው። ምን ፈልጋቸው ነው ሲላቸው ውስጥ ያሉ ሰዎችን አውጣቸውና ነውርን ፈጽመባቸው አሉ። እዚህ ላይ አይገባኝም። ሎጥ ሁለት ሴት ልጆች ወንድማማች ሴት ልጆች አሉኛ። ለምን ይሄን እንዳለ አይገባኝም። ድንግሎች ናቸው እንዳያውቁ እነሱ እንደፈለጋቸው አድርጉ አለ ማለት ከጭንቀቱ የተነሳ ይሆን? እንደዚህ ሴቶችን አሳልፈው መስጠት እኮ ተገቢ አይደለም። ሰዎች ጠይቃሉ። መጽሐፍ ቅዱስ ላይ እንዴት ሎጥ እንደዚህ ያደርጋል? ይሄ እኮ ልጆቹን እንዴት እንደዚህ ያደርጋል? አዎ ትክክል አይደለም። ግን እግዚአብሔር እነዚህንም እንዴት እንደጠበቃቸው እግዚአብሔር ጣልቃ ይገባል። ሎጥ ግን ከመቸገሩ የተነሳና የእግዚአብሔርን ሰዎች አሳልፌ ከምሰጥ በራሴ ላይ በልጆች ላይ አንዳች ነገር ቢሆን ይሻላል ብሎ ሰዎች ተመለሱ። ልጆቹን እሺ አውጣልን እንመለሳለን አሉ። በኃጢአት በቃ ማንነታቸው ተሞልቶ ስለነበር ሊሰሙት አልፈቀዱም። ግርግር ሆነ። ያኔ መላእክቶቹ አቻው ነገሩ መጀመሪያ የሚመጡት እዛ ከተማ ነው። አደባባይ ከተማው ዳር ወይም መሀል ያድሩ ነበር። ቤት ገብቶ አቻም ይላል። መጨረሻ ላይ ሎጥ ምን አደረገው? እና ገባ ብለው አስገቡ። በሩን ምን አደረገው? ከዛ በኋላ መለኮታዊ ኃይል ተገለጠ። እስከዛ ድረስ ምኖች ነበሩ? እንደ ሰዎች ነው የሚታዩት። ማንም መላእክት እንደሆኑ ሎጥ አሁንማ ተገለጧል። አገልግሎት ጀመሯል። እዚህ በኋላ ምን አደረጉ? ውጭ የነበሩ ሰዎችን አይናቸው ምን አደረጉ? አሳወሯቸው። ይሄ ብሎ ግን የሰማ አይመስለኝም። አይናቸውም ታውሮ እግዚአብሔር እየፈለጋቸው እንደሆነ ግን የገባቸው አይመስለኝም። መልሰው በክፋታቸው ምን አደረጉ? ከዛ ሎጥም ሳይገርመው አይቀርም። በስመ አብ ወልድ ሳይል አይቀርም። ከማን ጋር የቆየው? ምክንያቱም በዙሪያ ያሉ ሰዎችን አይን ሲያሳውሩ ሳይ መላእክት እንደሆኑ እግዚአብሔር ልኮን ነው የመጣ ነው። ማንን ለማጥፋት? በዛ የከተማው ኃጢአት ስለበዛ ልናጠፋ ነው ተልከን ነው የመጣ ነው። በስመ አብ ተልካችሁ? አዎ ይገርም። ሳይደነግጥ አይቀርም። ከዛ ንገራቸው። ለማን? ለሴት ልጆች ባሎች ንገራቸው። ነገ በጠዋት ከዚህ ያው እግዚአብሔር እኔ ግን አንድ ጥያቄ የሆነብኝ ሳነብ በኋላ በሀሳብ ሊዳበር ይችላል። ማን ነው ለሰዶምና ገሞራ ሕዝቦች ወንጌል የሰበከላቸው? ሎጥ 120 ዓመት ነው ያደረገው። 120 ዓመት ኖህ ማለት ነው። በውሃ ጥፋት እንደጠፉ
ለሰዶምና ገሞራ ማን ነው የሰበከው የሚለው አላውቅም። ግን እግዚአብሔር ሳይናገር ምንም አያደርግም። መጨረሻ ላይ እናየዋለን። እግዚአብሔር ሳይነግራቸው ዝም ብሎ እየመጣ ምን ያደረገው ድንገት አያጠፋም። የእግዚአብሔር ባህሪ ነው። ነግሮ ነው። በእርግጥ ለአብርሃም ነግሮታል። ከዛ በኋላ ጠዋት ነጋ፣ ማይነጋ የለም ነጋ። ከዛ በኋላ ሎጥ ውጣ ተባለ። ሰውየው ግን የሚወጣ ነገር አለ፣ ይተበሳበሳል። በዚህ በኩል ፔስታል ይፈልጋል። አንተ ራስን ይዘህ ውጣ። ነገሩ ቃል አልገባውም። መላእክቶች ግን ሊሆን ያለው ነገር ቶሎ ውጣ ይሉታል። እሱ ግን ያደርጋል ዘገያ። ምን አውቃለሁ፣ ፍየል እያሰረ ነው፣ በግ እየፈታ ነው። ዝም ብሎ ይደበሳበሳል። ከዛ በኋላ መላእክቶች ምን አደረጉት ይላል? አስቸኮሉት ይላል። እኔ የእግዚአብሔር ምሕረት አይገርም? አንዳንዴ እኮ አልወጣም እንላለን ነው። አንዳንድ ጊዜ እግዚአብሔር ያንን ሲፈልግ የምትበሳበሳል ጎትተው ምን አደረጉት ይላል? እኔ ግን በጣም ወደዋለሁ። በሱ ቢሆን አይወጣም ነበር። ወይም ደግሞ ሲንቀራፈፍ ልበለው ከውሃውን ቢሆን እሳት ይጫረፈው ነበር። እግዚአብሔር ግን ታግሶ ከዛ ደግሞ የቲም ነው የተባለው ወደዛ ሲለው አረ አልደርስም ማለት ሰው ሩጣመት ነው እንዴ? ገና ደግሞ ምን ያደርጋል? ይለማመጣል። አረ እባክህ ምክንያቱም ከሰማይ ምን ያደርገው ሳል ይዘንብ። ምክንያቱም ቅድም እንዳለው የበጉ ቁጣ ነው። እዚህ ላይ በጣም የእግዚአብሔር ምሕረት ይገርመኛል። በመጨረሻም በእግዚአብሔር ምሕረት እግዚአብሔር ሰው እንዲጠፋ ምን ያደርግ ብለናል? በተቻለ መጠን የተጠራው ማለት ነው አብርሃም። ያ ተጠራው ተቀላቅሎ የመጣው ሎጥ፣ እያስቸገረ ያለው ሎጥ። እግዚአብሔር ግን ይሄን ሰው ነው ምን ያደርገው? በግድ ጎትቶ ይዞት ወጣ። ያልወጣ ማለት በእኛ ምክንያት ብዙዎች እንዲድኑ ነው እግዚአብሔር የጠራው። በሎጥና በቤተሰቡ ምክንያት የሴት ልጆቹ ባሎች አንዳሉ የሚያሳዝነው። ከዛ ደግሞ ሲሄዱ ምን ትእዛዝ ተሰጥቷቸዋል? ዞር ብላችሁ ከእግዚአብሔር ትእዛዝ ይገርመኛል። ቀለል ያለ ምን እንዳታረጉ በቃ ዞር እንዳትሉ ችግር አለ። ሰው ግን የተከለከለው ነገር ለማድረግ ከዛ ያው ሚስትየዋ አልቻለችም። በእርግጥ ከተመቻችን መጀመሪያው ተኔ ረባዳውና መስኖ ያለበት ቦታ ስለሆነ በጣም ሀብት ያለበት ቦታ ስለሆነ እሱን ለቃ መውጣት አልፈለገችም። ሚስቲቱ ትንሽ በጣም ያለው ሀብት የአካባቢዋን መስጧታል። ሁሉን ነገር ትታ ከተመቻቸው ሁኔታ መውጣት አልፈለገችም። በግድ ነው እየተገፉ ነው የወጡትን። እሷ ግን አልቻለችም። እዛ ዞር አለች፣ እንደምናውቀው ቀረች። ሎጥስ ምን ሆነሽ ነው? ሁሉ ዞር ቢልስ ዘራዳሽ አልችልም እኔ በሮረ ፈልጋለሁ እግዚአብሔር አትዙር ብሎኛል። አልዞርም ሳይጥብይ እኔ ሎጥ በጣም ወደዋለሁ። እዚህ ላይ አዳም እንደዚህ እኮ አላደረገም ብላለችው። አይ እኔ አንነካካም አላለ። ሎጥ ግን ዘራዳሽ አትዞሩ ተብሏል። ምን እንደሆነች እራሷ ላይ የጨዋም ድራ የሚለውን እንደ ኋላ ሰምቶ ቆለጀ ምንም ዞር ብሎ ምናልባት ከሄዱ በኋላ ሲያጣት ይሆናል። ዞር አታርግ ተብያለሁ። ምን ችግር አላት ግን በዚህና በዚህ መካከል ከዚህች ወደዚች ምን ችግር አለ? አንተ እንኳ ግን እንዲህ በማለት ሞታል። እሷ ነው ዞረች። እግዚአብሔር በዚህ ውስጥ ሆና ነግሬያቸው እነሱ ምን አላረጉ? አልተጠቀሙም ይለና ኢየሱስም ይጠቅሰዋል። በሎጥ ዘመን እንደሆነ በኖህ ዘመን እንደሆነ ይላል። እንደው ሲያገቡና ወደ ኋላ ለጥያቄ ለሀሳብ አስቀምጠዋለሁ። ይሄ ሲያገቡና ሲጋቡ ሲበሉና ሲጠጡ የሚለው ምን ችግር አለው? መብላትና መጠጣት ምንድነው ችግሩ? በራሱ ማግባት በራሱ ምንድነው ችግሩ? ያዙት እንደ ጥያቄ አነሳዋለሁ። ማለት የለብንም ማግባት የለ። አሁን ሰው ሰርግ ሲበዛ ትንቢቱ ተፈጸመ ይላል። አንዳንድ ሰው በቃ ያገባሉ ይጋባሉ ተብሏል። እንደዛ ነው ወይስ ምንድን ነው? ማለት ደስ ይለኛል። መጨረሻ ላይ ለጥያቄ ሌላው ዘፍጥረት ምዕራፍ 18 ይሄ ደግሞ እግዚአብሔር ሰውን ከማጥፋት ወዲህ ሳይናገር ምን ያደረገው አያጠፋም የሚለው በጣም ወዶ ይሄ ነው። ለአብርሃም ለባሪያው ምን ያደረገው በሰዶም ላይ ሊያመጣ ያለውን ሀሳብ ሳይነግረው ለሎጥም ነግሮታል። አጠፋለሁ በውሃ ምድርን አጠፋለሁ ነግሮታል። 120 ዓመት እግዚአብሔር ቸር ነው። ግን ለእኛ ደግሞ ከኢየሱስ መወለድ ጀምሮ 2000 ምናምን ዓመት ለዚህ ምድር ምን ተሰጥቷታል? የመመለስ ጊዜ የንስሐ ጊዜ ከ120 ዓመት እኮ ይበልጣል። 2000 ዓመት ኢየሱስ ከተወለደ ጀምሮ የመጨረሻ ዘመን ነው የሚባለው ብያቸዋለሁ። እንደተጻፈው መታሰቢያ ጥቅሱ ላይ የመጨረሻ ዘመን የደረሰትን እኛ የሚለው በ2000 ዓመተ ምህረት ያለነውን አይደለም። ኢየሱስ ከተወለደ ጀምሮ ያለው የመጨረሻ ዘመን ነው። እግዚአብሔር ለሰው ልጆች የመዳኛ የሰጣት ትንሽ ዘመን ነው። ያው ስንቱ ተጠቅሞበታል የሚለው ባናውቅም። እሺ ምዕራፍ 18 ወደ መጨረሻ እየመጣሁ ነው።
ሰዎቹ ይላል ቁጥር 16 ሰዎቹ ከዛ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። ይሄና ቁጥር 17 እግዚአብሔርም አለ እኔ የማደርገውን ከአብርሃም ሰውራለሁን አለ። ሳይ ለመላእክት ብቻ ተናግሮ ያበቃ ማን ያስገድደዋል? እግዚአብሔር ለባሪያዬ ለሚታዘዘ ለጠራሁት የማደርገውን ነገር አላደርግም አድርገው እነግረዋለሁ። ከዛ ወደ ታች ከእግዚአብሔርና ከአብርሃም ጋር የተደረገው ሌሎች ሰዎች እኮ ሄደዋል። መልእክተኞች እኮ ሄደዋል። እግዚአብሔር ግን ከአብርሃም ጋር ቆሞ ቀርቶ ከማን ጋር ያወራል? ከአብርሃም ጋር ምንድን ነው የሚያወራው? ምን ልታደርግ ነው? ሰዶምና ገሞራ ላጠፋ። ለምን? ኃጢአታቸው በዝቶ ስላልሰሙኝ፣ የነገርኳቸው ነገር ስላልተቀበሉ። እንዴት ታደርጋለህ? ቅዱሱን ጻድቁን ከኃጢአተኛው ጋር አብረህ ታጠፋለህ አይደል? ሰውና እግዚአብሔር ሰው ይላል አብርሃም። እግዚአብሔር አላጠፋም ይሄ አጠፋለህ ብለኝ ከዛ እስኪ በከተማዋ መካከል 50 ጻድቅ እንኳን ልታጠፋ ነው? አላጠፋም። እግዚአብሔር በዚህ ልክ ወርዶ ከሰው ጋር ሐሳቡን የሚናገር አምላክ። ከዛ እስከ 10 ድረስ ወረዱ። እግዚአብሔር ሰዶምና ገሞራ ማጥፋቱ ትክክል ነው፣ ምክንያቱም ሰው ስለሌለ። እስከ 10 ሰው ድረስ ተፈለገ። ተገኝቷል? አልተገኘም። እስከ 5 ተገኘ። እንደው አብርሃም በጣም ጥያቄ አብዝቶ ነው እንጂ እስከ 5 ቢወርድ ሰው አልተገኘም። ስለዚህ እነዛ ሰዎች አወጣ፣ 3ቱ ሰዎች ሌሎቹም እግዚአብሔር ምን ያደርጋል? ከዚህ በላይ ኃጢአትን ካላስወገደ ኃጢአትን ስለሚጠላ እግዚአብሔር ግዴታው ነው ይሄ ማስወገድ። አብርሃም ጋር ወሩ ሳልነግር አላለ ነገር ሰው ስላጣው ነው። 50 ሰው እንኳን ይኖራል አለ የለም፣ 30 የለም፣ 20 የለም፣ 10 የለም። አብርሃም ከዛ በኋላ እንደፈቀደ አንተ ጻድቅ ነህ በሳት ብቻ ነው ታረቅ ሰው ስለሌለ ነው እስከ ማለት ደርሷል። እግዚአብሔር ግልጽ ነው የሚያደርገው ነገር ከሰዎች ሰው ነው አምባገነን ማለት ነው። እግዚአብሔር ጻድቅ ነው፣ ቀና ያለምን ማድረስበስ በምድር ላይ ያለው ነገር ሁሉ በግልጽ ያደርጋል። የመጨረሻው ዳንኤል ምዕራፍ 7 ያለው መጀመሪያ የጀመረው በበጉ ነው። የበጉ ቁጣ የሚለው ነው። ራዕይ ምዕራፍ 6 ላይ ያለው ያላመኑ ሰዎች፣ ታላላቆች፣ ባለስልጣናት፣ ታናናሾች፣ ድሆች፣ ምስኪኖች፣ ሀብታሞች ሁሉም በበጉ ፊት እንዴት እንደሚሆን አይተናል። መጨረሻ ደግሞ ዳንኤል ምዕራፍ 7 ላይ ደግሞ በጉ እንዴት ነገር እንደሚጨርስ እሱም ቤት እርሳለሁ። ዳንኤል ምዕራፍ 7 ቁጥር 9 ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናት የሸመገለው ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱን ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ። መንኮራኩሮቹ የሚነድ እሳት ነበሩ። የእሳትን ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አላፋትም በፊቱ ቆመው ነበር። ፍርድም ሆነ መጻሕፍትም ተገለጡ። ይሄ በመጨረሻ ኢየሱስ ክርስቶስ የሚሰጣውን ፍርድ የሚያሳይ ነው። ከዛ እንዲህ ይላል ቁጥር 13 ደግሞ ዘለለ ቢላም በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ። በዘመናትም ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስት ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው። መንግስቱ ምን ያደርግ? ስለዚህ ምን ይላል ትምህርታችን ዛሬ? ለትምህርት የሆነ ዘንድ የተጻፈው ኖህ 120 ዓመት ሰበከ፣ ምድር በውሃ ጥፋት ትጠፋለች አለ። 120 ዓመት ርዕስ ሳይቀይር ነገራቸው። ቀለዱበት። ቀልደው ግን ቀሩ። እግዚአብሔር ሳይወድ በግድ መጨረሻ ላይ በውሃ አጠፋ። ይሄ ሆኖ ግን አረ ምድር በውሃ አጠፋችን ብለው ደግሞ የሚከራከሩ ለትምህርታችን አይሆንም የሚሉ ደግሞ አይ። ከዛ እግዚአብሔር ሁለተኛ ማስተማሪያ ደግሞ መጣ። በሰዶምና ገሞራ ደግሞ ውሃው ቀየረ። እስኪ ደግሞ ብሎ ይፈሩ እንደሆነ ነው ጌታ እንደመቼ እስነው ሆኖስ እንደው ባይሰሙስ ደግሞ በእሳት ነው ደግሞ ከረ ይሄን ምን አላረጉ? ሰዶምና ገሞራ እኮ አጠፋችን ይላሉ። አሁን ግን በአርኪኦሎጂ የተገኙ አለ በቀር መሬት ውስጥ በጣም በብዙ ሺህ እንደምት በጣም ከፍ ያለ ቦታ የመሬት ውስጥ የተቆለለ አመድና በጣም ብዙ አጽም ይተገኛል። እግዚአብሔር ያደረገው ነገር ልክ ነው። ያላመኑ ናቸው ይሄን ሲቆፍሩ ያገኙት። ይሄ ለትምህርት ይሆን ዘንድ የእግዚአብሔር ድምፅ የማይሰሙ በልጁ የሚያምን ምን አለ ይላል? ዘላለም ይወታል። በልጁ የማያምን አሪ ስንነግረው የሚቀልድ ከሆነ ኋላ ምን ይላል? ከበጉ ቁጣ
እያለ ይሯሯጣል። ብቻ መናገር ለእኛ መልካሙ ድርሻችን ነው። ስለዚህ የዘመናት ፍጻሜ ለደረሰብን ለእኛ ከዚህ ተምረን የመታሰቢያ ጥቅሱን ስጨርሰው ቆሜያለሁ የሚል ይላል። የመሀለኛው መልእክት ላላመኑ ሁሉ ይሆናል። በሎጥ ጊዜ እንዳልሰሙ እምቢ እንዳሉ ዛሬ ኢየሱስን አንቀበል የሚሉ ሰዎች ምን እንደሚሆንባቸው ያስተምራቸዋል። በሎጥም በኖህ ደግሞ ለእኛ ደግሞ በሃይማኖት ለምንኖር ደግሞ ራሳችን ምን በሉ ሁልጊዜ መረምሩ። ቆሜያለሁ የሚል እንዳይወድቅ ጥንቃቄ ያድርግ። የት እንዳለ በየቀኑ ራሱ ፈትሽ እግዚአብሔር። ስለዚህ ግሩም ቃል ጌታ እናመሰግናለን። ስለዚህ ያመንን እንድንፈትሽ ራሳችንን በየቀኑ፣ ያላመኑ ደግሞ ፊት ለፊት ፍርድ እንዳለ በጉ እንደሚቆጣ ሁልጊዜ እንደታገሰ አይቀርም። እንደሚታረድ በግ እንደተባለ ደጉ በግ እንደተባለ አይቀርም። ሲቆጣ ግን ምድርን ወረቀት እንደሚጠቀለል ሰማይ እንደ ወረቀት እየተቀለለ ከዋክብትን ከላይ እንደ ፍሬም እያራገፈ ምን ያደርጋል? ስልጣኑ ኃይሉን ይገልጣል። ለማያምኑ የሚለምኑ ሰዎች መልእክታችን የትኛው ነው? ዛሬም በልጁ የሚያምን የዘላለም ሕይወት አለው ነው። ግን በልጁ ሲቆጣ በቁጣው ይጠፋል።